የእግር ኳስ ፍልሚያው በተለመደው በየረር ተራራ ላይ በመስከረም 17 2018 ዓመተ ምህረት ጌዲዮንና አዛሪያ እንዲሁም ፈጠነ ታምሩ ሊጀምሩ እየተዘጋጁ እያኮበኮቡ ነው ያሉት። ፍልሚያው እየተጀመረ ነው። ይሄ እንግዲህ እንደምትመለከቱት መስከረም 2018 ቀን 17 ላይ ነው የምንገኘው። በቆሎ እንደምታዩት ክረምት መሆኑን ያሳብቃል። ስለዚህ የምንዘግበው የቀን ትክክለኝነቱንም ለማረጋገጥ ነው፣ እሙን የሆነ መሆኑን ነው። ስለዚህ የእግር ኳሱ መጀመር ይችላል። አሁን ሊጀምሩ ነው። ዳኛው ፈጠነ ይሁን አላወቅኩም እንደሆነ ዳኛው አስጀማሪው ፈጠነ ነው። ግራና ቀኝ ምልክት አሳይቷል። ያው ምልክቱ ፕሮፌሽናል ስለሆነ አይገባኝም። ቁጥርጥሩ ይሁን አልገባኝም። ከአዛሪያ ነው የሚጀምረው ተብሏል። ኳስ አዛሪያ ሊጀምር ነው። ሜዳው ላይ አዛሪያ ሊጀምር ነው። ይሄ ኳስ ሊጀመር ነው። እንግዲህ ዛሬ መስከረም 2018 17ኛው ቀን ነው። እግር ኳሱ ተጀምሯል። እግር ኳሱ ተጀምሯል። በእጅ ነው የገባው ወይስ አልገባም? መላሽ አዛሪያ ይዞት ሄደ። አዛሪያ ሊያስገባ ነው። አዛሪያ ተቀማ። ጌዲዮን ቀምቶታል። ጌዲዮን አዛሪያ አስገባ። ወደ ራሱ መልሶ አመጣው። ጌዲዮን ይዞታል። ጌዲዮን አዛሪያ ቀምታ። ጌዲዮን ገባበታው። ለትንሽ ገባ። ራሱን አስገባ። ራሱ ላይ ጌዲዮን አስገብቷል። አንድ አዛሪያ አንድ አስገብቶ ራሱ ላይ ጌዲዮን በስተትም ቢሆን አስገብቶ ጌዲዮን መሀል ለመሀል ሴንቲሜትሮቹ ለጎሎቹ እኩል በኩል ሳይሳሳቱ በመሀል እንዲያልፎ አርጎ አስገብቷል። አዛሪያ አሁንም ጌዲዮን ይዘዋል። አዛሪያ ይዘዋል። አዛሪያ እየተጫወተ ነው። ጌዲዮን ቀምቷል። ወደ ውጪ ኳሷ ወጥታለች ወደ ሜዳው። ዳኛው ምን እንዳሉ አልሰማቸውም። አሁን ወጥታለች ወደ ውጪ። በእርግጥ አዛሪያ አቀማበለ። ጌዲዮን ይዟታል። አዛሪያ ቀረበ። ጌዲዮን ጌዲዮን እዛው እየተጫወተበት ነው። የማስገባት እድሉ ብዙ ጊዜ ነበረው። አሁን ገባ። አሁን ሊገባ እስካሁን ጋዛ ሊገባ ነበር ግን አዛሪያ ዝም ብሎ መቶ ነው አስገባ። አሁን አስገባ። ሁለተኛው ጎል ገባ። አዛሪያ አስገባ ሁለተኛውን ጎል። ጌዲዮን ሲቀናጣ ነው ጎል እንዳይገባ ያደረገው ይመስለኛል። ከዚህ በኋላ በተከታታይ የሚያስገባ ይመስለኛል። አሁን ተናዷል። ሊያስገባ ሁለተኛው ገባ የጌዲዮን አዛሪያ ላይ። እጅግ የሚገርም ነው። እንደምትመለከቱት ይሄ በቆሎ ነው። ዛሬ መስከረም 2018 17ኛው ቀን መስቀል በዓል ነው። ጌዲዮን ለሙከራ አድርጎ ነበር። አዛሪያ ይዟት ሄደ። አሁን ጌዲዮን ይዟት። በእጅ መያዝ አይቻልም። ጌዲዮን እያያዘ ነው።